ሰላም ሰላም ቤተሰቦች፣ ሂክመት የነ ሚልክን ጉዳይ ለማጥናት ወደ ድሮ ሰፈራቸው ሄዳለች። የአንድ አካባቢያቸውን ሴት አገኘች እና እዚህ አካባቢ ሚልክ እና ኑህ የሚባሉ ሰዎች ታውቂያለሽ? አዎ አውቃለሁ፣ ከአያታቸው ጋር ነበር የሚኖሩት አለቻት። ከአያታቸው ጋር? እሺ፣ ቤታቸው የቱ ጋር ነው? ቤታቸው ልክ ከአያታቸው ስታልፍ እነሱም እቃቸውን ሽጠው ሄዱ፣ ቤቱን ፈረሰ አለቻት። አባትና እናታቸውስ? አባታቸው ምንም የማያረባ ሰውዬ ነበር፣ የት እንዳለ አይታወቅም። እናታቸውስ? እናታቸው እንደወለደቻቸው ነው ጥላቸው የጠፋቸው። ማለት አስቀምጣቸው አያታቸው ጋር አስቀምጣቸው ጠፍታለች። የለችም፣ መታም አታውቅም፣ ደውላም አታውቅም። አዎ ደውላም አታውቅም፣ መታም አታውቅም። እሺ የእናታቸው ስም ማን ይባላል? በኤስ ነው የሚጀምረው። ኤስ ሱናን ሱምሩ። አዎ አሀ ብላ ፈገግ ብላ አመሰግናለሁ፣ በጣም አመሰግናለሁ፣ መልካም ስራ ብላት ሄደች። እነ ሱምሩ ጋር ሱምሩ ለሰሚት ነግረዋለሁ አለቻት። አያትየው እንዳትነግራት አስጠነቀቀቻት። እነ ኑህ ኩሽና ውስጥ ሴቪ ላይ አስተያየትሽን አይቼዋለሁ፣ እንዴት እንደምታይኝ ሴቪ ላይ ለምንድን ነው ያደረግሽው? እንደ ደግሞ አታድርገኝ ብሎ እየተጨቀጨቁ እያሉ ሊያዝ ቦርሳህን እያለች ገባች። ልጆች እንዴት አደራችሁ? ደህና ብለው ተበታተኑ። ቻን ሚልክን እየፈለጋት ነበር። ልክ ሲገናኙ ተቃቀፉና ወደ ዳር ሄዱ። በጣም ናፍቀሽኛል እኔም አለችው እያሉ አንዳንድ ነገር አወሩና ከኔ ጋር ስራ መጀመር አለብሽ፣ የኔ አሲስት ትሆኛለሽ፣ የማይሆን ነገር አትበል ትሆኛለሽ አላት። ይህን ተነጋግረው ተቃቅፎ ሰው እንዳያይ ምናምን ብሎ ተቀላልደው ተለያዩ። ሆቴል ውስጥ አሲስታንት ትሆኛለሽ፣ ትመጫለሽ ዛሬ አላት። በመመገቢያ ጠረጴዛ ላይ ሂክመት የለችም። ሴቪ ላይ ወደ ሂክመት ደውይላት ተብላ ሴቪ ላይ ወደ ሂክመት ስትደውልላት ወደ ኪሳሪ እንደሄደች ተናገረች። ለምን አሉ። ኪሳሪ ወጥቶልኝ ምናምን እያለች መቀለለት ጀመረች። ከዛ ላውድ አደረገችው። እየመጣው ነው ኪሳሪ እጂ ነው እየመጣው ነው፣ ትልቅ ሰርፕራይዝ አለ ተዘጋጁ። ሱምሩና እናቷ መታየት ጀመሩ። ኑህ እና ታሲን ቁጭ ብለው እያወሩ ነበረ። ጥቁር ልብ ነው ያላቸው ምናምን እያለ እያወሩ ነበረ። በሌላ በኩል ሳሚትና ቺያን ሳሚት ሴቪ ላይ አባት ዶክተር ደውሎ እንዴት እንደሆነ ጠየቀው። ከኮማ ውስጥ ወጥቷል፣ አሁን ላይ ጥሩ ሁኔታ ላይ ነው ብሎ አስደነገጣቸው። በጣም ተጨናነቁ። ምን ልናደርግ ነው ብሎ ቻን ወደ ታሲን ጋር ደውለን ታሲንን ፓርትነር እንዲጠይቀው ደወለ። አንድ ላይ እንድንሰራ ብሎ ደወሉለት። እሱም እሺ ብሎ ተስማምቷል። ሱምሩ ወደ ሚልክ ክፍል ገባችና ሚልክ መግባት ትችላለሁ አለቻት። አዎ ትችያለሽ፣ ቤትሽ እኮ ነው፣ ግቢ። ይቅርታ ልጠይቅሽ እፈልጋለሁ። ሴቪ ላይ እንዴት እንዳሳደግኳቸው አላውቅም ብሎ ድጋሚ ሊያናግራት ሞከረ። ትንሽ ተጨቃጨቁ። የእጅሀብሉን በጥሳ ይኸው ለጣችላለሁ። በጣም ተናዳ ሄደች። እሱም ሄደ ወደ መኪናው ሄደ። ለስለስ አድርጋ የእጅሀብሉን አላነሳችም ነበር። ቻን እያያቸው ስለነበር የእጅሀብሉን ሄዶ አነሳ። ቆንጅዬ በንዴት እየነዳ እየሄደ እያለ መንገዱን ዘግቶ ጠበቀው። ኢሳን ከዛ ከክፍል ወጣች። በአራት በአምስት ሰዎች አስደበደበው። አጠገቡ ሄደና ቦታህን ማወቅ አለብህ፣ ማን እንደሆንኩ ምናምን፣ አካባቢያችንን ለቀህ ውጣ፣ መውጣት አለብህ፣ ገባህ ብሎ ጥሎት ሄደ። እዛው እንደደበደበው አንስቶ ታሲን ጋር ደውሎ ታሲን እንዲረዳው ጠየቀው። ታሲን ወደ ቤት ወስዶ ሕክምና አደረገለት። ጃን ወደ ሴቪ ላይ ሄዶ የእጅ ሀብሉን ሰጣት። መናፈሻው ጋር ነበሩ። የኔ ነው ኪት አገኘኸው አለ። ማውራት አለብን አላት። ስለ ሰርጋቸው ስለ ጋብቻቸው ከ3 ወር በኋላ መለየት እንዳለባቸው አወሩ እና ተለያዩ። በሌላ በኩል ሚልክ በጣም አምሮባት ወደ ሆቴሉ ሄደች።